ከዛም አይሞላ ለመገመት ነው እንደዛ ያልኩት አረገዝኩ እኮ አልኩት እንዴ ምን እንዴት ነው አለኝ በቃ አረገዝኩ አልኩት አይኔን ፍጥጥ አድርጌ ማለት ነው ምንም ጽንስ የለም ከጓደኛዬ ጋር እንደዚህ ልለው ነው ሰላት እስኪ በዩ ምን ያህል ይወድሻል አለች አዛ አረገዝኩ አልኩት እንዴት ሆነ አለ በቃ ተፈጠረ እኔ እንደሌለው ቃለሁ ተፈጠረ አልኩት ተጋጋሽ ምናምን አለኝ ግን ማስተዋለኝ አስወርጇል እንዴ ልጅ እኮ ነው አልኩት አይ ቢሆንም መውረድ አለበት አለ እንዴት ይወርዳል በቃ ይወርድ ይቋረጣል ከዛኔም በቃ የሆነ ስሜት የሚሰማ ስሜት አለ የለ ነገር እንዴ ለምን እንደዛሪ እንኳንም ግን የለም በውስጥ ያልኩና ራሴ ማለት ነው ከዛ እያወራን የካቲት 19 ወደሱ ሄድኩኝ እና ያለኝና ነዚህ ስራ ተጀምሪያለሽ ከዛ በ19 ሄድኩኝ ተቀበለኝ ከ19 እስከ 24 አብረን ነበር 24 ድረስ ማለት ነው ከዛ በኋላ ክፍለ ሀገር ሄድኩኝ ሌላ ቦታ ከዛ ተመልሼ መጣውና ስለዚህ ስለ እርግዝና ነገር አወራን ስናወራ አይ በፊት የለም አሁን ነው የተፈጠረ አልኩት አሁን ያለ ይመስለኛል አልኩት ምክንያቱም ምንም ነገር አልወሰድኩም አሁን ያለ ይመስለኛል እንግዲያውስ ቸክ እናደርጋለን ቸክ አድርገን ይወርዳል አለኛው ሁለተኛ ማለት ነው ሁለተኛ አላስወረድም ልጅ እሺ እኔ አሁን አንድ ጥያቄ ልጠይቅሽ ብቻ አንቺ ለመገመት ፈለግሽ ገመትሽ እኮ አረጋግጥሽ አይደለ አቋርጩ ብሎሻል አይደለ አረጋግጠሻል ታዲያ አቋርጩ ካለሽ እንዴት ካለ ጥንቃቄ ከዛ በኋላ ግንኙነት ታደርጊያለሽ እኔ ከሱ ጋር መለየትም አልፈልግም አለመለየት ማለት ነው እዛው ሆኖ የሚለኝ ማለት ነው በቃ ብቸኝነት ያስጠላል እንደዚህ ይላል ይለኛል ስራዬን ተጨሄድኩኝ በቃ አብሬ ለመኖር ነው ከሱ ጋር ስለዚህ ተስማማን ምን የሚል በቃ ያለን ምርጫ እኔ 100% አባት ለመሆን አንቺ 100% አሁን ልጅህ ናት ብለሽ በአንደበትሽ ሞልተሽ ለመናገር ደህኔ የሚል ነገር ተመጣና ታሪኩ የኔ መስለ ደስ ባይልም